ታላቁ መከራ የምጣር መጀመሪያ። ያንን ዘመን ከባድ የሚያደርገው ምክንያት ምን መሰላችሁ? በቤተ ክርስቲያን መመስረት የመጣው መንፈስ ቅዱስ፣ ቤተ ክርስቲያንን ሊመሰረት የመጣው መንፈስ ቅዱስ ከሰባቱ የመከራ ዘመን በፊት ቤተ ክርስቲያንን ይዟት ይሄዳል። መንፈስ ቅዱስ በምድር ላይ አመፅን የማገድ የመከልከል ስራውን ያቆማል። የዛን ጊዜ ሐሰተኛው ክርስቶስ ይገለጣል። ዲያብሎስና ጭፍሮቹ እንደፈለገ በምድር ላይ ይሰራሉ። ሰዎችን ለዓላማው ዲያብሎስ ያሰባስባቸዋል። ከዚህ የተነሳ ከፍተኛ አመፅ በምድር ላይ ይሆናል። ከልካዩ ስለሚወሰድ ያ የመከራ ዘመን፣ ያ የታላቁ መከራ ዘመን እጅግ ከባድ ይሆናል። እጅግ አስጨናቂ ይሆናል። እጅግ የሚሰቀጥጥ ይሆናል። የሰው ልጅ እንኳን የእግዚአብሔር ቸርነት ተነስቶ እግዚአብሔር ቸርነቱን አንስቶ ምሕረቱን አንስቶ ደግነቱን አንስቶ አይደለም፣ ከለላውን ጸጋውን አንስቶ አይደለም። አሁን እንኳን በእግዚአብሔር ጸጋና ምሕረት ውስጥ እንኳን ሆነ የሰው ልጅ በአንድ ቅጽበት እንደቀጠለ የሚያረግፈው ብዙ ጉዳይ ደርሶበታል። በዚህ በእግዚአብሔር የማህተብ ፍርድ ውስጥ የተለያየ የፈረስ ቀለም ትመለከታላችሁ። እነዚህ የፈረሶቹ ቀለሞች ደግሞ የፍርዱ አይነቶች ናቸው። ፈረሶቹ ፈጣን እንቅስቃሴን የሚያሳዩ ናቸው። የመጀመሪያው ማህተብ ሲፈታ ነጭ ፈረስ ወደ ዓለም ይወጣል። የፈረሱ ቀለም ነጭ መሆኑ የሚያሳየው የድል አድራጊነት ምልክት ነው። በፈረሱ ላይ ደግሞ ፈረሰኛ አለ። ይሄ ፈረሰኛ በእጁ ቀስትና አክሊል ይዟል። በፈረሱ ላይ የተቀመጠው ቀስት ይዟል። ይሄ ቀስት የጦርነት ምልክት ነው። በነጭ ፈረስ ላይ የሚመጣው እሱ ሐሰተኛው ክርስቶስ ነው። በዓለም ውስጥ ያሉትን በጠቅላላ በዲፕሎማሲ አንድ አድርጎ ይደሰ የሰላም ሰው መስሎ ይመጣል። ቀስት በእጁ ይዟል፣ ፍላጻው ግን በእጁ የለም። ዓለም በጣም ያከብረዋል። በዓለም ተቀባይነትና አድናቆት ያገኛል። እስካሁን ሳይንስ ሊፈታው ያልቻለ፣ ምርምር ሊፈታው ያልቻለ፣ የዓለም መንግስታት ብዙ በጀት በጅተው ሊፈቱት ያልቻለውን ችግር ሐሰተኛው ክርስቶስ ሲገለጥ እውቀቱ ጥልቅና ጠንካራ ነው። የማይፈታው የዓለም ችግር አይኖርም። እውነተኛው ማንነት ሲገለጥ ያልተቀበሉትን ያሳድዳል፣ ያሰቃያል፣ ይከላቸዋል። ዲፕሎማሲው አላስኬድ ሲል ጦርነት ይመዛል፣ ሰይፍ ይመዛል፣ ማሳደድና መግደል ይጀምራል። ሁለተኛው ማዕተብ ሲፈታ ቀይ ፈረስ ወደ ዓለም ይወጣል። በፈረሱ ላይ የተቀመጠው ተቀማጩ ስሙ አልተጠቀሰም። ከምድር ላይ ሰላምን ይወስዳል። በየስፍራው ጦርነት ይቀሰቅሳል። እርስ በርስ ሰዎች እንዲገዳደሉና እንዲጸራረዱ ያደርጋል። በሰዎች መካከል አለመተማመንን ያመጣል። ያን ጊዜ ታላቅ የሆነ ጥፋት ይሆናል። ሶስተኛው ማዕተብ ሲፈታ ጥቁር ፈረስ ወደ ዓለም ይወጣል። ከሌሎቹ ከሁለቱ በተለየ በእጁ ሚዛን ይዟል። በሚዛን ለክቶ ምግብ መመገብ የረሃብ ምልክት ነው። ዓለም በመጀመሪያ ሰላሟን አታ በጦርነት ትመታለች። ከጦርነት የተረፈው በረሃብ ይመታል። ሰው ቀኑን ሙሉ ሰርቶ ምግብ ለቤተሰቡ አፎርድ ማድረግ ያቅተዋል። አራተኛው ማህተብ ሲፈታ ወደ ዓለም የሚወጣው ፈረስ ሐመር ነው። ሐመር ፈረስ ላይ ያለው ደግሞ ስሙ ሞት ይባላል። ወደ 2 ቢሊዮን ህዝብ ያብቃል። ምድር የሆነ ያለው አስጨናቂና ከባድ ነገር ይሆናል። የዛን ጊዜ ማንም በጥበቡና በችሎታው የማያመልጠው ዓለም እስከ ዛሬ ድረስ አስተናግደው የማታውቀው እጅግ ጭንቅ ዓለም በእውቀቷ በጥበቧ በቴክኖሎጂዋ መንግስታት ሊፈቱት የማይችሉ የመከራ ስራት ታስተናግዳለች። የዛን ጊዜ እንኳን የእግዚአብሔር ፍርድ ተገልጦ አይደለም በምሕረትና በጸጋ ዘመን ኮቪድ እንኳን መቆጣጠር አቅቷቸው እንዴት እንደተንቀጠቀጡ ታስታውሳላችሁ። ሰው በየቤቱ እንዴት እንደረገፈ። ያኔማ ጉዳዩ ከባድ ይሆናል፣ ሲሪየስ ይሆናል። ጌታ ግን ሲመጣ ሰላምና ጽድቅ ነው ይዞ የሚመጣው አይደለም። ሰዎች አራዊቶች እንኳን ባህሪያቸውን ቀይረው ሰላም እንደሚሆኑ መጽሐፍ እንዲናገር እውነተኛውን ክርስቶስ የተከተላችሁት ባለጠግነቱን አይታችሁ ሳይሆን እርቃኑን አይታችሁ ነው። ሐሰተኛው ክርስቶስ ግን ብዙዎችን የሚያስከትለው በባለጠግነቱ ነው፣ በክብሩ ነው፣ በወታደርነቱ ነው። ጌታን ግን ያመናችሁት እናንተ አንድ ወታደር ሳይኖረው ነው። እንኳን አመናችሁት አሜን ይባላል። በራእይ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ያነባሉ። በጉም ከሰባቱ ማህተብ አንዱን በፈታ ጊዜ አየው። ከአራቱም እንስሳቶች አንዱ ነጎድጓድ በሚመስል ድምፅ መጥተኢ ሲል ሰማው። አየሁም፣ እነሆም አምባ ላይ ፈረስ ወጣ። በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድልም እየነሳ ወጣ፣ ድል ለመንሳት። ሁለተኛውንም ማህተብ በፈታ ጊዜ ሁለተኛው እንስሳ መጥተኢ ሲል ሰማው። ሌላም ዳማ ፈረስ ወጣ። በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው። ሶስተኛውም ማህተብ በፈታ ጊዜ ሶስተኛው እንስሳ መጥተኢ ሲል ሰማው። አየሁም፣ እነሆም ጉራቻ ፈረስ ወጣ። በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም እንስሳቶች መካከል ድምፅ፣ 1 እርቦ ስንዴ በዲናር፣ 3 እርቦ ገብስም በዲናር፣ ዘይትና ወይንም አትጉዳ ሲል ሰማው። አራተኛውንም ማህተብ በፈታ ጊዜ የአራተኛው እንስሳ ድምፅ መጥተኢ ሲል ሰማው። አየሁም፣
እነሆም ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ። ሲኦልም ተከተለው፣ በሰይፍና በራብም በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛዋ እጅ ላይ ስልጣን ተሰጣቸው። ዛሬ የምንመለከተው ደግሞ በጣም መሰረታዊ የተባለውንና እጅግ ዋና ከሚባለው የመጽሐፍ ቅዱስ የራእይ መጽሐፍ ክፍል ውስጥ ምዕራፍ 6 ነው። የምትጽፉ ሰዎች ለዚህ ለምዕራፍ 6 ታላቁ መከራ የሚል ርዕስ መስጠት ትችላላችሁ። ከምዕራፍ 6 እስከ ምዕራፍ 19 ድረስ የምትመለከቱት የእግዚአብሔርን ፍርድ ነው። ከእግዚአብሔር ዘንድ የሚወጣውን ፍርድ ነው። የራእይ መጽሐፍ ምዕራፍ 6 እስከ 19 ድረስ ያለው ሐሳብ የሚነግራችሁ። በራእይ መጽሐፍ ውስጥ 3 አይነት ፍርዶች አሉ። አንደኛው የማኅተም ፍርድ ነው፣ ሁለተኛው የመለከት ፍርድ ነው፣ ሶስተኛው የጽዋ ፍርድ ነው። የመለከት ፍርድ የሚባለው ከሰባተኛው የማኅተም ፍርድ ውስጥ የሚወጣ 7 የመለከት ፍርድ አለ። ከሰባተኛው የመለከት ፍርድ ውስጥ የሚወጣ 7 የጽዋ ፍርድ አለ። ስለዚህ ምን ማለት ነው? አወጣጡ 7 የማኅተም ፍርዶች አሉ። ከሰባተኛው የማኅተም ፍርድ ውስጥ የሚወጣ 7 የመለከት ፍርድ አለ። ከሰባተኛው የመለከት ፍርድ ውስጥ የሚወጣ ደግሞ 7 የጽዋ ፍርድ አለ። ቅብብሎሹ እንደዛ ነው። በአጠቃላይ በራእይ መጽሐፍ ውስጥ ከምዕራፍ 6 እስከ 19 የምትመለከቱት የእግዚአብሔርን ፍርድ ነው። ምክንያቱም አራተኛው ምዕራፍ ላይ ምን አይታችኋል? ዙፋን አይታችኋል። እነዚህ ፍርዶች በጠቅላላ የሚወጡት በአራተኛው ምዕራፍ ላይ ካያችሁ ዙፋን ነው። ሰማይ ተከፍቶ ዙፋን ቆሞ ነበር እንደሚል መጽሐፍ፣ ከዛ ዙፋን የሚወጣ ፍርድ አለ። እነዚህ ፍርዶች ደግሞ ለ3 ይከፈላሉ። ፍርዶቹ አንደኛው የማኅተም ፍርድ ነው። ይሄ የማኅተም ፍርድ የሚባለው የታላቁን መከራ አጠቃላይ ሁኔታ የሚያሳይ ነው፣ ወይም የዘመን መጨረሻን አጠቃላይ ሁኔታ የሚያሳይ ፍርድ ነው። የመለከት ፍርድ የሚባለው ደግሞ የማኅተም ፍርድ ዝርዝር የሚያሳይ ፍርድ ነው። እንደዚሁም ደግሞ የጽዋ ፍርድ የሚባለው የመለከትና የማኅተም ፍርዶች የአፈጻጸምን ሂደት የሚያሳይ ነው። ስለዚህ የጽዋ ፍርድ የሚባለው የአፈጻጸም ሂደት ነው። የመለከት ፍርድ የሚባለው ደግሞ የማኅተም ፍርድ ዝርዝር ሁኔታ ነው። የማኅተም ፍርድ የሚባለው የታላቁ መከራን አጠቃላይ ሁኔታ የሚገልጽ ነው፣ ወይም የዘመን መጨረሻን አጠቃላይ ሁኔታ የሚገልጽ ሆኖ ታገኙታላችሁ። ስለዚህ በአጠቃላይ የራእይ መጽሐፍን በምታጠኑበት ጊዜ ከ6ኛው ምዕራፍ እስከ 19ኛው ምዕራፍ ድረስ የምታገኙት የእግዚአብሔርን ፍርድ ነው። ፍርዱ 3 አይነት ነው። የመለከት ፍርድ ከየት ነው የሚወጣው ካላችሁ ከሰባተኛው የማኅተም ፍርድ ይወጣል። የጽዋ ፍርድ ደግሞ ከየት ነው የሚወጣው? ከሰባተኛው የመለከት ፍርድ ይወጣል። ወዳጆቼ በሰው ልጅ ታሪክ ውስጥ እስካሁን ድረስ ረሃብ ተከስቷል። እስካሁን ድረስ ጦርነት ተከስቷል፣ በሽታ ተከስቷል፣ የተፈጥሮ አደጋ ተከስቷል። እነዚህ ነገሮች ግን መጽሐፍ ቅዱስ በምንም ታምር መከራ ብሎ አይጠራቸውም። እነዚህ ነገሮች መጽሐፍ ቅዱስ የሚጠራቸው የምጣር መጀመሪያ ብሎ ነው የሚጠራቸው። እስካሁን የሰው ልጅ ያስተናገዳቸውን ጦርነቶች፣ በሽታዎች፣ የተፈጥሮ አደጋዎች፣ ረሃቦች፣ እነዚህን በጣም ከባባድ የሚባሉ ለምሳሌ አንደኛው የዓለም ጦርነት፣ ሁለተኛው የዓለም ጦርነት ምናምን የሚባሉትን ነገር ማየት ይቻላል። ለምሳሌ በአንደኛው የዓለም ጦርነት ወደ 40 ሚሊዮን የሚጠጋ ህዝብ ነው የሞተው። በሁለተኛው የዓለም ጦርነት 75 ሚሊዮን ህዝብ ሞቷል። 20 ሚሊዮን ወታደር፣ 40 ሚሊዮን ደግሞ ሲቪሊያን፣ ከዛ በተረፈ በበሽታ ደግሞ የሞተው የተቀረውን ቁጥር ይይዛል። በአጠቃላይ በሁለተኛው የዓለም ጦርነት 75 ሚሊዮን ህዝብ ሞቷል። በአንደኛው የዓለም ጦርነት 40 ሚሊዮን ህዝብ ሞቷል። እንደዚሁም HIV፣ እንደዚሁ ፖሊዮ፣ የተለያዩ በሽታዎች በሰው ልጅ ታሪክ ውስጥ ተከስተዋል፣ ኮቪድን ጨምሮ ማለት ነው። መጽሐፍ ቅዱስ እነዚህን ጉዳዮች በጠቅላላ መከራ ብሎ አይጠራቸው። መጽሐፍ ቅዱስ አሁን የሰው ልጅ እኛ እስካለንበት ጊዜ ድረስ ያስተናገዳቸውን ታላላቅ ጉዳዮች የሚጠራቸው የምጣር መጀመሪያ ብሎ ነው የሚጠራቸው። የዚህ ደግሞ ምክንያቱ ምንድነው ብላችሁ ስትጠይቁ የሰባቱ የመከራ ዘመን ጋር ሊሆን ካለው ጋር ሲነጻጸር እስካሁን የሰው ልጅ ያስተናገደው ጉዳይ እዚህ ገባ የማይባል በጣም ምስኪን ሆኖ ታገኙታላችሁ። ከዚህ በኋላ ሊሆን ያለውን ነገር ስትመለከቱት ከዚህ በፊት የሆነው ነገር እንደምንም ነው የምጣር መጀመሪያ ሆኖ ነው የምትመለከቱት። ጌታ ራሱ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 8 ላይ እንደዚህ ይላል፣ እነዚህም ሁሉ የምጣር መጀመሪያ ናቸው። ከዚህ ቁጥር በላይ የምትመለከቱት ነገር ምንድነው? ረሃብ እንደሚሆን፣ ጦርነት እንደሚሆን፣ በጣም ብዙ በሰው ላይ ሰው እንደሚነሳ እነዚህ ነገሮች ሁሉ ይናገርና እነዚህ ነገሮች ግን የምጣር መጀመሪያ ነው። ምን ማለት ነው? በአጭር አማርኛ ዋናው ምጥ ያለው አይነት ፔን አይደለም። የምጡ የመጀመሪያው ስታስተያዩት ቀጥሎ የሚመጣው በጣም ከባድና ጠንካራ እንደሆነ ማየት ይቻላል። በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 21 ላይ ስትመለከቱ ደግሞ ከዓለም መጀመሪያ እስከ ዛሬ ድረስ ከዛሬም በኋላ እስከ መጨረሻው ድረስ የሚሆነው ነገር ሊሆን ካለው ጋር የሆነው ነገር ሊሆን ካለው ጋር ሲነጻጸር
ምንም እዚህ ግባ የማይባል እንደሆነ ታያላችሁ። በዚያን ጊዜ ይላል ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ስለዚህ ምን ማለት ነው? እስከ ዛሬ ድረስ ከዛሬም በኋላ ወደፊት የሚሆነው ነገር በታላቁ መከራ ጊዜ ሊሆን ካለው ጋር ሲነጻጸር እስካሁን የሰው ልጅ ያስተናገደው ነገር እዚህ ገባ የማይባል ምስኪን ሆኖ ታገኙታላችሁ። እንደውም ጌታ ጨምሮ ሲናገር ምን ይላል? ቀናቶቹ አጭር ባይሆኑ ኖሮ ሰዎች ባልተረፉ ነበረ። ስለተመረጡት ሰዎች ሲባል ቀናቶቹ አጭር ሆኑ ብሎ ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ከቁጥር 21 ጀምሮ ትመለከቱታላችሁ። ስለዚህ ምንድነው እንድታቁ የሚገባው ነገር? ሰባቱ የመከራ ዘመን የሚባል አለ። ይሄን ሐሳብ ለመረዳት አንዳንድ ሰዎች ከዳንኤል መጽሐፍ ጋር አስተያይተው ያጠኑታል። ይሄ በጣም ቆንጆ የጥናት ዘዴ ነው። እናንተ ጊዜ ካላችሁ እንድታጠኑት ይሁን። እኔ ደግሞ ሐሳቤ የራእይ መጽሐፍን ማስጠናት ስለሆነ ትኩረት ማድረገው በራእይ መጽሐፍ ሐሳብ ውስጥ ብቻ ነው። ስለዚህ እንድታቁ የሚገባው ጉዳይ አለ። ይሄም ጉዳይ ምንድነው? በአራተኛው ምዕራፍ ላይ ሰማይ ተከፈተ፣ ዙፋን ታየ። ከዛ በአምስተኛው ምዕራፍ ላይ ደግሞ በዙፋኑ ላይ የተቀመጠ በቀኝ እጁ መጽሐፍ ይዟል። ይሄን መጽሐፍ ይዘረጋና ማዕተሙን ይፈታ ዘንድ ድል የነሳው የይሁዳ አንበሳ እርሱም የዳዊት ስር ኢየሱስ እንደሆነ ትመለከታላችሁ። ስለዚህ ይሄ መጽሐፍ ሲዘረጋ አንድ ቢሆን ጉዳይ አለ። እሱ ምንድነው? ሰይጣን የዚህ ዓለም ገዢ ሆኖ አይቀጥልም። ሰይጣን የሚገባውን ቅጣት ይቀበላል። ክርስቲያኖች ከእግዚአብሔር ዘንድ ሽልማታቸውን ይቀበላሉ። የዘላለም ሕይወት የሚባል ነገር ይገለጣል። ስለዚህ እነዚህ ነገሮች ለማስፈጸም ጌታ ማህተቡን በዙፋኑ ላይ ከተቀመጠው ወስዶ መጽሐፉን ዘርግቶ ማህተቡን ፈቶ ትመለከቱታላችሁ። ልክ መጽሐፉን ሲከፍተው ማህተቡን ሲፈታው የሚሆነው ነገር ምንድነው ብላችሁ ከጠየቃችሁ አሁን ያነበብነው ራእይ መጽሐፍ ምዕራፍ 6 ቁጥር 1 ጌታም ከሰባቱ ማህተቦች መካከል አንዱን በፈታ ጊዜ ነው የሚለው። ከሰባቱ ማህተቦች መካከል አንዱን በፈታ ጊዜ ነጭ ፈረስ ወደ ዓለም ወጣ። በፈረሱ ላይ የተቀመጠው ደግሞ ፈረሰኛ አለ። ይሄ ፈረሰኛ ደግሞ ቀስትና አክሊል በእጁ ይዟል ብሎ ይናገራል። ይሄን ደግሞ ድል እየነሳ እንደሚቀጥል ያወራል እና ቀጥሎም ይናገራል። ቀይ ፈረስ ወጣ፣ ከዛ ጥቁር ፈረስ ወጣ፣ የሐመር ፈረስ ወጣ፣ አምስተኛው ማህተብ፣ ስድስተኛው፣ ሰባተኛው እያለ ይቀጥላል። ስለዚህ በአጠቃላይ የራእይ መጽሐፍን የምታጠኑ ከሆነ ስድስተኛው ምዕራፍ የፍርድ ምዕራፍ ነው። ከስድስተኛው ምዕራፍ ጀምሮ እስከ 19ኛው ድረስ የፍርድ ምዕራፍ ነው። ፍርዶቹ ደግሞ አንደኛ የማህተብ ፍርድ ይባላሉ። ይሄ የታላቁን መከራ አጠቃላይ ሁኔታ ያሳያቸዋል። ቢግ ፒክቸር ያሳያቸዋል። የዘመን መጨረሻን ያሳያቸዋል። ከዛ ሲቀጥል ደግሞ የመለከት ፍርድ የሚባለው ከሰባተኛው የማህተብ ፍርድ የሚወጣ 7 የመለከት ፍርድ አለ። ይሄ ደግሞ የማህተብ ፍርዱን ዝርዝር ሁኔታ ያሳያቸዋል። እንደዚህም ደግሞ የጽዋ ፍርድ የሚባለው የመለከትና የማህተብ ፍርዶቹን የአፈጻጸም ሂደት ትመለከቱባቸዋላችሁ። ስለዚህ የሚሆነው ነገር የመጀመሪያው እንድትረዱ የሚገባው የእግዚአብሔር ፍርድ የሚባለው ነገር ሲገለጥ መጀመሪያ ወደ አይምሮአችሁ ሊመጣው የሚገባው ነገር በማቴዎስ ወንጌል መጽሐፍ ላይ ጌታ ከእግዚአብሔር ፍርድ ጋር በተገናኘ ከዓለም ፍጻሜ ጋር በተገናኘ የተናገረው ነገር ነው። ስለዚህ የእግዚአብሔር ፍርድ በሚገለጥ ጊዜ ታላቅ መከራ ነው የሚሆነው። ይሄ መከራ ደግሞ እስካሁን ድረስ የሰው ልጅ በታሪክ አስተናግዶት የማያውቀው አይነት መከራ ነው የሚሆነው። እስካሁን ያለውን የምጣር መጀመሪያ ነው የሚለው። የከዚህ በኋላው ይከፋል። ዓለም እስከዛሬ ያስተናገደችውን ነገር አስቡትና በእግዚአብሔር የፍርድ ጊዜ ወይም የታላቁ መከራ ጊዜ ሊሆን ያለው ከባድ ነው ብሎ ይናገራል። ከባድ ነው ይላል። ኦኬ፣ አሁን አንድ ነገር እንድታስቡ ፈልጋለሁ። ምንድን ነው? ለምንድን ነው እስከዛሬ ምድር ካስተናገደችው ረሃብ፣ ጦርነት፣ በሽታ፣ የተፈጥሮ አደጋ ሁሉ በላይ በታላቁ የመከራ ዘመን ጊዜ በሰባቱ የመከራ ዘመን ጊዜ ይሄ ነገር የሚከብደው ለምንድን ነው? መከራው እጅግ ታላቅ ሊሆን የሚችለው የቻለው ለምንድን ነው ብላችሁ መጠየቅ በጣም ተገቢ ነው። መከራው የገዘፈበት የተለቀበት ምክንያት 3 መሰረታዊ ምክንያቶች አሉት። 3 መሰረታዊ ምክንያቶች አሉ። መከራው ታላቅ የሆነበት ምክንያት የመጀመሪያው ምክንያት ጊዜው የእግዚአብሔር የፍርድ ጊዜ ስለሆነ ነው። አሁን እኛ ሰዎች ያለነው በእግዚአብሔር የምህረትና የጸጋ ዘመን ውስጥ ነው። እግዚአብሔር በዚህ ዘመን ሰዎች ወደሱ እንዲመጡ በምህረት ይጠይቃል እንጂ የሰው ልጆችን እየቀጣ አይደለም። የዛን ጊዜ ግን የእግዚአብሔር የፍርድ ጊዜ ነው። የእግዚአብሔር የቁጣ ጊዜ ነው። ስለዚህ ሊመጣ ያለው በሰባቱ የመከራ ዘመን የሚገለጠው
በአንደኛው በሁለተኛው ዓለም ጦርነት በበሽታ በተፈጥሮ አደጋ ዓለም እንዴት እንደተመሰቃቀለች በኒውክሌር በርስ በርስ ጦርነት አፍሪካ እንዴት እስካሁን እንደምትታመስ እንደዚሁ መካከለኛው ምስራቅ እንዴት እንደሚጨነቅ የምታውቁት ጉዳይ ነው። ስለዚህ ካስታወሳችሁ በኮቪድ ጊዜ እኔና እናንተ በህይወት ባለንበት ጊዜ ኮቪድ እንዴት ዓለምን ጸጥ አድርጎ እንደነበረ ይሄማ በኮቪድ ጊዜ ያያችሁት የእግዚአብሔር ምሕረት የእግዚአብሔር ጸጋ ሳይቋረጥ ነው ያያችሁት። ያኔ የእግዚአብሔር ፍርድ የሚገለጥበት ጊዜ ነው። ስለዚህ ጉዳዩ ከባድ ይሆናል የእግዚአብሔር የፍርድ ጊዜ ስለሆነ። ሁለተኛው ያንን ዘመን ከባድ የሚያደርገው ምክንያት ምን መሰላችሁ? በቤተ ክርስቲያን መመስረት የመጣው መንፈስ ቅዱስ ቤተ ክርስቲያንን ሊመሰርት የመጣው መንፈስ ቅዱስ ከሰባቱ የመከራ ዘመን በፊት ቤተ ክርስቲያንን ይዟት ይሄዳል። ስለዚህ መንፈስ ቅዱስ በምድር ላይ አመጽን የማገት የመከልከል ስራውን ያቆማል። አሁን የምታዩት አመጽ፣ አሁን የምታዩት ክፋት መንፈስ ቅዱስና ቤተ ክርስቲያን የአመጽን ልጅ የክፋትን ልጅ እየከለከሉት እንጂ ከልካይ ባይኖር አመጹ ከዚህ ይከፋ ነበረ። አሁን እንኳን የምታዩት የተከለከለ ነው። የመንፈስ ቅዱስና የቤተ ክርስቲያን መኖር የአመጻ ልጅ እንደፈለገ በምድር ላይ እንዳይሰራ ይከለክለዋል። የዛን ጊዜ ግን ከሰባቱ የመከራ ዘመን በፊት መንፈስ ቅዱስ ቤተ ክርስቲያንን ስለሚወስዳት መንፈስ ቅዱስ ደግሞ በምድር ላይ አመጽን የማገድ አመጽን የመከልከል ስራውን ስለሚያቆም ካስታወሳችሁ ሐዋርያ ጳውሎስ ለተሰሎንቄ ሰዎች ሲነግራቸው እንደዚህ አለ ገና ከእናንተ ጋር ሳለሁ ይህን እንዳልኳችሁ ትዝ አይላችሁምን? በገዛ ራሱ ጊዜ ይገለጽ ዘንድ የሚከለክለውን አሁን ታውቃላችሁ። የአመጽ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። የአመጻ ልጅ እንደፈለገ እንዳይሰራ እንዳይንቀሳቀስ ያደረገው አሁን የሚከለክል ስላለ ነው። ልክ ቤተ ክርስቲያን የመሰረታት መንፈስ ቅዱስ ከሰባቱ የመከራ ዘመን በፊት ቤተ ክርስቲያንን ሲወስዳት የዛን ጊዜ ሐሰተኛው ክርስቶስ ይገለጣል። ሐሰተኛው ክርስቶስ እንዳይገለጥ የከለከለው የቤተ ክርስቲያንና የመንፈስ ቅዱስ መኖር ነው። መንፈስ ቅዱስና ቤተ ክርስቲያን ወደ እግዚአብሔር ሲወሰዱ ሐሰተኛው ክርስቶስ ይገለጣል። የዛን ጊዜ ዲያብሎስና ጭፍሮቹ እንደፈለገ በምድር ላይ ይሰራሉ። ሰዎችን ለዓላማው ዲያብሎስ ያሰባስባቸዋል። ከዚህ የተነሳ ከፍተኛ አመጽ በምድር ላይ ይሆናል። ለምን? ከልካዩ ስለሚወሰድ፣ ከልካዩ ስለሚሄድ። መከራው ታላቅና የከፋ የሚሆነው ለዚህ ነው። አሁን ከልካይ አለ። ይገርማቸዋል። ሆሞሴክሹዋሊቲ፣ የእርስ በርስ ጦርነት፣ የበሽታ፣ የተፈጥሮ አደጋ፣ እነዚህ የሚባሉ ጉዳዮች ሁሉ በሚፈጠሩበት በዚህ ዘመን ይሄም የሆነው የጸጋና የምሕረት ዘመን ስለሆነ በዚህ ዘመን ከልካይ ስላለ ነው። የአመጻ ልጅ እንደፈለገ የማይገለጠው ሐሰተኛው ክርስቶስ የሚገለጠው ሲጀመር ቤተ ክርስቲያን በመንፈስ ቅዱስ አማካኝነት ወደ እግዚአብሔር ከተወሰደችበት ጊዜ በኋላ ነው። የዛን ጊዜ ነው የሚገለጠው። ሶስተኛው ምክንያት ዲያብሎስ የቀረው ጊዜ ጥቂት እንደሆነ አውቆ ባለ በሌለ ኃይሉ ነው የሚሰራው። ቤተ ክርስቲያን ከተወሰደች መንፈስ ቅዱስ ቤተ ክርስቲያንን ከወሰዳት በኋላ የእግዚአብሔር የፍርድ ጊዜ ሲገለጥ የቀረው ጊዜ ጥቂት እንደሆነ ያውቃል። ከዚህ የተነሳ ባለ በሌለ ኃይሉ ስራውን ይሰራል። ስለዚህ ያ የመከራ ዘመን ያ የታላቁ መከራ ዘመን እጅግ ከባድ ይሆናል፣ እጅግ አስጨናቂ ይሆናል፣ እጅግ የሚሰቀጥጥ ይሆናል። የሰው ልጅ እንኳን የእግዚአብሔር ቸርነት ተነስቶ እግዚአብሔር ቸርነቱን አንስቶ ምሕረቱን አንስቶ ደግነቱን አንስቶ አይደለም፣ ከለላውን ጸጋውን አንስቶ አይደለም። አሁን እንኳን በእግዚአብሔር ጸጋና ምሕረት ውስጥ እንኳን ሆነ የሰው ልጅ በአንድ ቅጽበት እንደቀጠለ የሚያረግፈው ብዙ ጉዳይ ደርሶበታል። ሊመጣ ያለው ፊልም እንዳይመስላችሁ። አሁን እየነገርኳችሁ ያለሁት እንደዚህ ነው። ከ6ኛው ምዕራፍ ጀምሮ እስከ 19ኛው ምዕራፍ ድረስ ያለው የእግዚአብሔር ከዙፋኑ የሚወጣው ፍርድ ነው። ይሄ ፍርድ ደግሞ በሰው ልጅ ታሪክ ታይቶ የማይታወቅ ነው የሚሆነው። መጽሐፍም ከዓለም መጀመሪያ እስካሁን ድረስ ካሁን በኋላ እስከ መጨረሻ ድረስ ታይቶ የማይታወቅ ነገር ነው የሚሆነው ይላል በማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ።
ያሁኑን የስከዛሬውን በዜና የሰማችሁትን በሬዲዮ ያዳመጣችሁትን በጋዜጣ ያነበባችሁትን በማህበራዊ ሚዲያ የተከታተላችሁት የስካሁኑ ኢንትሮዳክሽን ነው፣ ፕሮቫ ነው፣ የምጣር መጀመሪያ ነው። መከራ አይደለም፣ የምጣር መጀመሪያ ነው። የስካሁኑ እንዴ አፒታይዘር ነው ባጭር አማርኛ። በቃ የቅምሻ ያለው የምጽፉ ሰዎች አሁን ያነበብነው የራእይ መጽሐፍ ምዕራፍ 6 ስታነቡ የታረደው በግ ከሰባቱ ማኅተም መካከል አንዱን ሲፈታ ከአራቱ እንስሳቶች መካከል በነጎድጓድ ድምፅ ናና ብሎ አለኝ ብሎ እንዳለ ዮሐንስ አንብባችኋል። ልክ አንዱ ማኅተም ሲፈታ የሆነው ነገር ምንድነው? ነጭ ፈረስ ወደ ዓለም ወጣ ይላል። በዚህ በእግዚአብሔር የማኅተም ፍርድ ውስጥ ወይም የታረደው በግ ማኅተሙን ሲፈታው የሚወጡ ፈረሶች አሉ። ኦኬ፣ ፈረሶቹ ፈጣን እንቅስቃሴን የሚያሳዩ ናቸው። ጻፉ። ፈረሶቹ ፈጣን እንቅስቃሴን የሚያሳዩ ናቸው። ልክ ማኅተሙ ሲፈታ በጣም ፈጣን የሆነ ሙቭመንት ነው። ፈጣን እንቅስቃሴን የሚያሳየው በፍጥነት በዓለም ላይ ያለ ከልካይ ያለ ድንበር በፍጥነት ስለሚሆኑ ነገሮች ነው የምታዩት። ስለዚህ ፈረሶቹ የፈጣን እንቅስቃሴን የሚያሳዩ ናቸው። ኦኬ፣ አሁን በዚህ በራእይ መጽሐፍ ምዕራፍ 6 ላይ የምታዩት ሌላ ሐሳብ ምንድነው? ልክ ማኅተሙ ሲፈታው ነጭ ፈረስ ወጣ። በአምባ ላይ ፈረስ ማለት ነጭ ፈረስ ማለት ነው። እንግሊዝኛውን አንብቡት። ልክ ማኅተሙ ሲፈታው ነጭ ፈረስ ወጣ። በፈረሱ ላይ ደግሞ ፈረሰኛ አለ። ይሄ ፈረሰኛ በእጁ ቀስትና አክሊል ይዟል ብሎ ይላል። ስለዚህ በእግዚአብሔር የማኅተም ፍርድ ውስጥ የምትመለከቱት ነገር ምንድነው? አንደኛ ፈረስ ታያላችሁ፣ እሱ ፈጣን እንቅስቃሴን የሚያሳይ ነው። ሁለተኛው ፈረሰኛን ታያላችሁ፣ እርሱ ደግሞ እንቅስቃሴውን የሚቆጣጠረው ነው። ጻፉ። እሱ ደግሞ እንቅስቃሴውን የሚቆጣጠረው ከዛ የተለያዩ የፈረስ አይነቶችን የተለያየ የፈረስ ቀለም ትመለከታላችሁ። ነጭ ፈረስ ወጣ፣ ቀይ ፈረስ ወጣ፣ ጥቁር ፈረስ ወጣ፣ ሐመር ፈረስ ወጣ ይላል። እነዚህ የፈረሶቹ ቀለሞች ደግሞ የፍርዱ አይነቶች ናቸው። የፍርዱ አይነቶች ናቸው። አሁን ወዳጆቼ በደንብ አንደርስታንድ የምታረጉኝ ራእይ መጽሐፍ ከመጀመሪያው ጀምሮ ስትመለከቱት ነው። የራእይ መጽሐፍን ለመረዳት የተሻለው ያተረጓጎም መንገድ የትኛው መሰላችሁ? የሰባቱ አብያተ ክርስቲያናት መጽሐፉን በሚመለከቱበት አንግል ማየት የተሻለው የአፈታት መንገድ። ምክንያቱም ይሄ መጽሐፍ በቀጥታ የተጻፈላቸው እነዚህ ሰባቱ በእስያ የሚገኙ አብያተ ክርስቲያናት ስለሆኑ እነሱ ጫማ ውስጥ ቆመው መጽሐፉን መረዳትና መገንዘብ የተሻለው ያተረጓጎም መንገድ ነው። ስለዚህ ፈረሶቹ ፈጣን እንቅስቃሴን ያሳያሉ። ፈረሰኞቹ እንቅስቃሴውን የሚቆጣጠሩትን ያሳያሉ። የፈረሶቹ ቀለም ደግሞ የፍርዶቹን አይነት ያሳያል። ፍርዱ ደግሞ ከእግዚአብሔር ዙፋን የሚወጣ ይሆናል። ኦኬ፣ አሁን ወደ ማኅተቦቹ እንመጣለን። የመጀመሪያው ማኅተብ ሲፈታ ብላችሁ ጻፉ። የመጀመሪያው ማኅተብ ሲፈታ የአገሬ ልጆች፣ የመጀመሪያው ማኅተብ ሲፈታ ነጭ ፈረስ ወደ ዓለም ይወጣል። በፈረሱ ላይ የተቀመጠው ስሙ አይጠቀስም ወይም ስሙ አልተጠቀሰም። ከአራቱ ፈረሶች መካከል ስሙ የተጠቀሰው አራተኛው ማኅተብ ሲፈታ የሚወጣው ሐመር ፈረስ ብቻ ነው እንጂ የመጀመሪያው ነጭ ፈረስ፣ ቀይ ፈረስ፣ ጥቁር ፈረስ የፈረሰኞቹ ስም አይጠቀስም። የፈረሱ ቀለም ብቻ ነው የተጠቀሰው። ስለዚህ የፈረሱ ቀለም ነጭ መሆኑ የሚያሳየው የድል አድራጊነት ምልክት ነው። እና የመጀመሪያው ማኅተብ ሲፈታ ነጭ ፈረስ ወደ ዓለም ይወጣል ይላል ራእይ መጽሐፍ ምዕራፍ 6። እዚህ ፈረስ ላይ የተቀመጠው ፈረሰኛ እንቅስቃሴውን የሚቆጣጠረው ስሙ አልተጠቀሰም። የፈረሱ አይነት ነው። የፈረሱን አይነት ስትመለከቱት የምታዩት ነጭ ነው። ነጭ ደግሞ የድል አድራጊነት ምልክት ነው። አንድ ነገር ግን ማወቅ ያለባችሁ ጉዳይ አለ። ይሄንን በነጭ ፈረስ ላይ የመጀመሪያው ማኅተብ ሲፈታ ነጭ ፈረስ መውጣቱን ተከትሎ ይሄንን የመጀመሪያው ማኅተብ ሲፈታ በነጭ ፈረስ ላይ የሚመጣው ፈረሰኛ ክርስቶስ ነው ብለው የሚናገሩ ሰዎች አሉ። ይሄን ደግሞ ለመናገር መነሻ የሚሆናቸው የራእይ መጽሐፍ ምዕራፍ 19 ከቁጥር 11 እስከ 13 ነው። እንደዚህ ይላል። 19
ከቁጥር 11 ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበት የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም ብሎ ይናገራል። በ19ኛው ምዕራፍ 11ኛው ቁጥር ላይ ልክ እንደ ምዕራፍ 6 ቁጥር 1 የመጀመሪያው ማዕተብ ሲፈታ አምባ ላይ ፈረስ ወጣ ይልና በፈረሱ ላይ የተቀመጠው ቀስትና አክሊል ይዟል ብሎ ይናገራል። ስለዚህ ከዚህ ተነስተው በዚህ ፈረስ ላይ አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘሮች አሉ፣ ከእርሱ በቀር አንድ ስንኳ የማያውቀው የተጻፈ ስም አለ፣ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ብሎ ይናገራል። ይሄን መነሻ በማድረግ የፈረሱን አይነት መነሻ በማድረግ መጀመሪያ ማህተቡ ሲፈታ ወደ ዓለም የሚመጣው ፈረሰኛ እንቅስቃሴውን የሚቆጣጠረው ክርስቶስ ነው ብለው የሚናገሩ ሰዎች አሉ። ነገር ግን በአራት መሰረታዊ ምክንያቶች ይሄ እውነት ሆኖ አናገኘው። ምክንያቱም የመጀመሪያው ማህተብ ሲፈታ በነጭ ፈረስ ላይ ሆኖ የሚገለጠው ወደ ዓለም የሚመጣው እሱ ክርስቶስ እንዳልሆነ የምታዩት ከክርስቶስ ባህሪ ጋር የማይስማማ ባህሪ እንዳለው መጀመሪያ ታያላችሁ። ምክንያቱም ምንድነው ካላችሁኝ የመጀመሪያው ማህተብ ሲፈታ ምን ወጣ ይላል? ነጭ ፈረስ ወጣ ይላል። በፈረሱ ላይ የተቀመጠው ቀስት ይዟል ይላል። ይሄ ቀስት የጦርነት ምልክት ነው። ጌታ ግን ሲመጣ ሰላምና ጽድቅ ነው ይዞ የሚመጣው። ጌታ ሲመጣ አይደለም ሰዎች አራዊቶች እንኳን ባህሪያቸውን ቀይረው ሰላም እንደሚሆኑ ነው መጽሐፍ የሚናገረው። ስለዚህ ከባህሪው ስትመለከቱ፣ በእጁ ከያዘው ቀስት ስትመለከቱ ጌታ ክርስቶስ እንዳልሆነ ባህሪው ከክርስቶስ ባህሪ ጋር አይስማማም። የክርስቶስ ባህሪ የሰላም ባህሪ ነው፣ የጽድቅ ባህሪ ነው። እሱ ብቻ አይደለም ወዳጆቼ፣ ይሄ ፈረሰኛ የመጀመሪያው ማህተብ ሲፈታ ወደ ዓለም የወጣው ፈረሰኛ እንቅስቃሴውን የሚቆጣጠረው እርሱ ክርስቶስ እንዳልሆነ የምትመለከቱት በእጁ የያዘው ሁለተኛው ጉዳይ አክሊል ነው። ይሄ አክሊል ደግሞ ዲያደማ የሚባለው አክሊል ሳይሆን እስጢፋኖስ የሚባለው አክሊል ነው። ዲያደማ ንጉሥ ስትሆኑ ወይም የንጉሥ ልጅ ስትሆኑ በማንነታችሁ የምታደርጉት አክሊል ሲሆን፣ እስጢፋኖስ ደግሞ ወታደር ሆናችሁ ታግላችሁ ወይም ደግሞ ዋጋ በመክፈል የምትቀበሉት አክሊል ነው። ስለዚህ ጌታ በጌታ ላይ የምታዩት አክሊል ካያችሁ እሱ እስጢፋኖስ አይደለም። እሱ አክሊል የሚያደርገው እሱ ንጉሥ ስለሆነ ስለሚገባው አምላክ ስለሆነ ነው እንጂ ሌላ ጉዳይ ስለሆነ አይደለም። እስጢፋኖስ የሚባለውን አክሊል የሚደፉት በሰዎች ሐዋርያት፣ ቅዱሳን ከመለኮትነት ባህሪ ውጪ የሆኑ ብቻ ናቸው። ስለዚህ ሁለተኛው ጉዳይ እሱ ነው። ይሄ የመጀመሪያው ማህተብ ሲፈታ ነጭ ፈረስ ወጣ። ፈረሱ ላይ የተቀመጠው ደግሞ እንቅስቃሴውን የሚቆጣጠረው እሱ ክርስቶስ ነው የሚሉ ሰዎች በፍጹም ጌታ ዲያደማ አክሊል እንጂ የሚጭነው እስጢፋኖስ አክሊል የሚባለውን አይደለም። ስለዚህ ድል እንዲነሳ ተሰጠው ይላል። ማየት ትችላላችሁ። ሶስተኛው ምክንያት ክርስቶስ የማይሆንበት ሶስተኛው ምክንያት በራእይ መጽሐፍ ምዕራፍ 19 ላይ የምትመለከቱት በነጭ ፈረስ ላይ ሆኖ የመጣው ክርስቶስ ማንነቱ በሙላት ሲገለጥ ታያላችሁ። ማንነቱ በሙላት ነው የሚገለጠው። በ19ኛው ምዕራፍ ላይ በነጭ ፈረስ ላይ ሆኖ የሚመጣውን ጌታ ክርስቶስን ራእይ መጽሐፍ በሙሉ ማንነቱ ነው ዲስክራይብ የሚያደርገው። የጌቶች ጌታ፣ የታመነና እውነተኛ ነው፣ የነገስታት ንጉሥ ነው፣ ስሙም የእግዚአብሔር ቃል ይባላል፣ ልብሱም በደም የተረጨ ነው ብሎ የሚነግረው ማንነት አለ። እውነተኛና የታመነ ነው ይላል። አስቀድሞ የሚመጣው ፌክ ነው። ይሄኛው ደግሞ የነገስታት ንጉሥ ነው፣ የጌቶች ጌታ ነው፣ እውነተኛ ነው፣ የታመነ ነው፣ ደግሞ ስሙ የእግዚአብሔር ቃል ይባላል፣ ልብሱ በደም የተረጨ ነው። በደም የተረጨ ነው። ካስታወሳችሁ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ በመጀመሪያ ቃል ነበር ሲል ንግግር ነበር ማለቱ አይደለም። ቃል ስም ነው። በራእይ መጽሐፍ ምዕራፍ 19 ቁጥር 11 ላይ ስሙም የእግዚአብሔር ቃል ይባላል ይላል። ስሙ ነው ቃል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ ይላል። ቃልም ሥጋ ሆነ። ቃል ስሙ ነው። ስሙ ነው። አራተኛው ምክንያት
ገና ያልተፈቱ 6 ማህተቦች ያልተፈጸሙ 7 የመለከትና 7 የጽዋ ፍርዶች አሉ። ጌታ የሚመጣው እነዚህ ያልተፈቱ 6 ማህተቦች ከተፈቱና 7ቱ የጽዋና የመለከት ፍርዶች ከተፈጸሙ በኋላ ነው ጌታ የሚመጣው። ስለዚህ ይሄኛው ፈረሰኛ በነጭ ፈረስ ላይ መጥቷል ማለት ክርስቶስ ነው ማለት አይደለም። ገና 6 ማህተብ አልተፈታም። ገና 7ቱ የመለከትና 7ቱ የጽዋ ፍርዶች ገና አልተፈጸሙም። ስለዚህ ጌታ የሚመጣው እነዚህ 6 ማህተቦች ሲፈቱና 7ቱ የመለከትና የጽድቅ የጽዋ ፍርዶች ሲፈጸሙ ነው ጌታ የሚመጣው። በእነዚህ 4 ምክንያቶች በራእይ መጽሐፍ ምዕራፍ 6 የመጀመሪያው ማህተብ ሲፈታ በነጭ ፈረስ ላይ ሲመጣ የምትመለከቱት እርሱ ፈረሰኛው እንቅስቃሴውን የሚቆጣጠረው ክርስቶስ አይደለም። እንደነገርኳችሁ አስታውሱ። ፈረስ የሚል ቃል ስታገኙ ፈጣን እንቅስቃሴ ማለት ነው። ሙቭመንት ነው የሚነሳው ታውቃላችሁ። ከዛ ሲቀጥል ፈረሰኛ ሲባል እንቅስቃሴው የሚቆጣጠረው ነው። የፈረሱ ቀለም የፍርዱ አይነት ነው። ታዲያ ይሄ ማን ነው በነጭ ፈረስ ላይ የሚመጣው? ወዳጆቼ በነጭ ፈረስ ላይ የሚመጣው እሱ ሐሰተኛው ክርስቶስ ነው። ጻፉ፣ ሐሰተኛው ክርስቶስ ነው። ለምን ካላችሁ አሁን ከ7ቱ የመከራ ዘመን በፊት መንፈስ ቅዱስ ቤተክርስቲያንን ወስዷታል። አሁን ከልካይ የለም። በሁለተኛ ተሰሎንቄ መጽሐፍ ምዕራፍ 2 ቁጥር 7 ላይ ቅድም ያነበብነው ጳውሎስ አሁን የሚከለክል አለ የሚለው አስቀድሞ ስለ ሐሰተኛው ክርስቶስ ተናግሮ ነው። ሐሰተኛው ክርስቶስ አሁን የማይገለጠው ከልካይ ስላለ ነው። መንፈስ ቅዱስ የሚባል ከልካይ፣ ቤተክርስቲያን የምትባል ከልካይ አለች። ከ7ቱ የመከራ ዘመን በፊት ግን መንፈስ ቅዱስ ቤተክርስቲያንን ስለሚወስዳት ሐሰተኛው ክርስቶስ ምቹ ጊዜ ያገኛል። ያኔ ይገለጣል እና ክርስቶስን ደግሞ የሚኮርጀው ሰዎችን ለማሳሳት ነው። ለዚህ ነው በነጭ ፈረስ ላይ የሚመጣው። ሰዎችን ለማሳሳት ነው ክርስቶስን የሚኮርጀው። ክርስቶስን ይኮርጃል። ወዳጆቼ የሚገርመው ደግሞ ይገርማቸዋል። በደንብ ዝዩኝ። ሐሰተኛው ክርስቶስ ነው። በመጀመሪያ በዓለም ውስጥ ያሉትን በጠቅላላ በዲፕሎማሲ አንድ አድርጎ ይገዛል። ሲመጣ መጀመሪያ የሰላም ሰው መስሎ ይመጣል። በዲፕሎማሲ ይመጣል መጀመሪያ። የሚገርመው ደግሞ ቀስት በእጁ ይዟል ይላል። ፍላጻው ግን በእጁ የለም። ምን ማለት ነው? ሽጉጥ አለው፣ ጥይቱ የለም፣ አልተሰጠው። በመጀመሪያው ጊዜ ዲፕሎማሲን ተጠቅሞ የዓለምን ሕዝብ ያስተባብራል፣ ይገዛል። ዓለም ይደነቃል። ዓለም በጣም ያከብረዋል። በዓለም ተቀባይነትና አድናቆት ያገኛል። ዓለም እንደዚህ አይነት መሪ እየፈለገች ነው። ዓለምን አግባብቶ የሚመራ የዓለም መንግስታትን የሚያሰባስብ። ስለዚህ መጀመሪያ ሲገለጥ ፌክ በሆነ ሰላም ነው የሚገለጠው። እውነተኛው ማንነት ሲገለጥ ያልተቀበሉትን ያሳድዳል፣ ያሰቃያል፣ ይገላቸዋል። ነፍሰ ገዳይነቱ የሚገለጠው ቀጥሎ ነው። ለዚህ ደግሞ ምክንያቱ መሰላችሁ? መጀመሪያ በዲፕሎማሲ የዓለም ህዝብ በአስደናቂ ሁኔታ ማስተባበርና መምራት ይችላል። የእግዚአብሔር የማህተብና የመለከት ፍርድ መፈጸም ስላለበት ግን ከዛ ቀጥሎ እውነተኛ ማንነቱ ይገለጣል። ወዳጆቼ በጣም ትልቅ ተቀባይነት ያገኛል። እዚህ ጋር የምትመለከቱት ምን መሰላችሁ? መጀመሪያ እዚህ የምትመለከቱት ሰዎች አሉ፣ ሲቪል የለበሱ ሰዎች አሉ። እነሱ ዲፕሎማሲ ነው የሚያሳዩት። ከዛ ቀጥሎ ዲፕሎማሲው አላስኬድ ሲል ጦርነት ይመዛል፣ ሰይፍ ይመዛል፣ ማሳደድና መግደል ይጀምራል። ወዳጆቼ በዓለም ላይ እጅግ ትልቅ ተቀባይነትና አድናቆት ያገኛል። ሐሰተኛው ክርስቶስ መጀመሪያ ሲገለጥ መንፈስ ቅዱስ ሄዷል፣ ከልካዩ ሄዷል። ለመሰላችሁ በ6 ምክንያቶች የዓለምን ህዝብ ኮንቪንስ ያደርጋል፣ ያሳምናቸዋል። በ6 ምክንያቶች የዓለም ህዝብ ትልቅ አድናቆት ይሰጠዋል። የመጀመሪያው በእውቀቱ የማይፈታው የዓለም ችግር አይኖርም። ሐሰተኛው ክርስቶስ ሲገለጥ የመጀመሪያ የሚያደርገው እስካሁን ሳይንስ ሊፈታው ያልቻለ፣ ምርምር ሊፈታው ያልቻለ፣ የዓለም መንግስታት ብዙ በጀት በጅተው ሊፈቱት ያልቻለውን ችግር ሐሰተኛው ክርስቶስ ሲገለጥ እውቀቱ ጥልቅና ጠንካራ ነው። የማይፈታው የዓለም ችግር አይኖርም። ከዛ ሲቀጥል በንግግሩ ደግሞ የማያሳ
የሚያሳምነው የሰው ዘር የለም። ንግግሩ በጣም የሚገርም ነው። ባይዘዌ ኮፒ የሚያደርገው ክራይስትን ነው። አይታችሁ ከሆነ የጌታ ንግግር በጣም እንደ ባለስልጣን እንደነበር፣ ብዙዎች ይገረሙበት እንደነበር፣ ልክ እንደዛ በንግግሩ ዓለም ያደንቀዋል፣ ዓለም ይቀበለዋል፣ በእውቀቱ ይቀበለዋል። እሱ ብቻ አይደለም። ቀጥሎ ደግሞ በፖለቲካ የማይፈታው የዓለም መንግስታት ችግር አይኖርም። በሃይማኖት በዓለም ላይ ያሉ ሃይማኖቶችን ሁሉ አንድ ላይ ያስተባብራል። በጦርነት የሚቋቋመው አይኖርም። በኢኮኖሚ በሁሉም ላይ ብልጫ ያገኛል። ሐሰተኛው ክርስቶስ ሐሰተኛ መሆኑን ብዙዎች የሚሸወዱበት ምክንያት ምንድነው ካላችሁ፣ እውቀቱ ጠንካራ ነው፣ የማይፈታው የዓለም ችግር የለም። ንግግሩ በጣም ጠንካራ ነው፣ የዓለምን ሰው ሁሉ ይማርካል። ውስጥ ልብ ጠብ የሚያደርግ ነው፣ አንጀት የሚያርስ ነው። ከዛ ሲቀጥል በፖለቲካ እስካሁን እንደውም ሊፈታ ያልተቻለው የፍልስጤምና የእስራኤል ጉዳይ ሊፈታ ይችላል ብሎ የመጽሐፍ ቅዱስ አስተማሪዎች የሚናገሩት ሐሰተኛው ክርስቶስ ሲገለጥ ነው። ያኔ ነው ፍልስጤምና እስራኤል ሰላም የሚሆኑት። እንደውም ሐሰተኛው ክርስቶስ ሲገለጥ ዳንኤል መጽሐፍ ላይ ካነበባችሁ አስቀድሞ ከእስራኤል ጋር ሰላም ያደርጋል። ከዛ ነው የእግዚአብሔር የማተምና የመለከት ፍርድ መፈጸም ስላለበት እውነተኛ ማንነቱ ሲገለጥ በነፍሰ ገዳይነትና በጭካኔ የሚገለጠው። ከዛ ሲቀጥል በወታደራዊ አቅሙ የሚቋቋሙ አይኖርም። በኢኮኖሚ ብልጫ አለው። ስለዚህ እነዚህ 6 ምክንያቶች ስትመለከቱ 13ኛው ምዕራፍ 4ኛው ቁጥር ላይ ስትመለከቱ አውሬውን ማን ይመስለዋል? እሱንስ ማን ይዋጋል ብለው ፍጥረት ይሸወዳል፣ የሰው ልጅ ይሸወዳል። ይኸው እንደዚህ ይላል ራዕይ መጽሐፍ ምዕራፍ 13 ቁጥር 4 እንደዚህ ይላል፣ ለዘንዶም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና አውሬውን ማን ይመስለዋል? እርሱ ሊዋጋ ማን ይችላል እያሉ ሰገዱለት። ሲያዩት እውቀቱ ጥልቅ ነው። ሲያዩት ንግግሩ በጣም የሚማርክ ነው። ሲያዩት የዓለም መንግስታትን አሰባስቦ በአንድነት ይዟል። ደግሞ መቻቻል በሚባል ፖለቲካ አሁን ድክ እያለች የዓለም ሃይማኖቶችን ሁሉ ያሰባስባል። እህትማማችና ወንድማማች ነን ብለው ፖለቲከኛው ሃይማኖተኛውንም ፖለቲከኛውንም ሁሉንም ያሰባስባል። ሁሉም እንደየ አይነቱ ቆቡን ለብሶ አብሮት ይሰለፋል። እሱ ብቻ አይደለም። ከዛ ሲቀጥል በወታደራዊ አቅሙ ጠንካራ ነው፣ በኢኮኖሚ ብልጫ አለው። እነዚህ 6 ነገሮች ሲመለከቱ አውሬውን ማን ይመስለዋል? ስልጣን ተሰጥቶታል። እሱን ማን ይዋጋዋል? እውቀት አለው፣ ንግግር ችሎታ አለው፣ ወታደር አቅም አለው፣ ፖለቲካውን፣ ኢኮኖሚውን፣ ሃይማኖቱን ይዞታል። ስለዚህ ብለው ይሰግዳሉ። አሁን የመጀመሪያው ማህተብ ሲፈታ በነጭ ፈረስ ላይ ምን ይወጣል? አንድ ተቀማጭ ይወጣል። ነጭ ፈረስ ወደ ዓለም ይወጣል አይደለም? በእጁ ምን ይዟል? ቀስትና አክሊል ይዟል። ባህሪውን ስተነትኑት ክራይስት እንዳልሆነ ታገኙታላችሁ። በጳውሎስ አካሄድ ከሆነ ዲዘርን ታረጉታላችሁ። ውጣ ትሉታላችሁ። ይሄ መፍዙስ። አሁን እንደዚህ ነው። ሁለተኛው ማህተብ ሲፈታ በሉና ጻፍ። ሁለተኛው ማህተብ ሲፈታ ቀይ ፈረስ ወደ ዓለም ይወጣል። በፈረሱ ላይ የተቀመጠው ተቀማጩ ስሙ አልተጠቀሰም። ነገር ግን ከምድር ሰላምን ይወስዳል፣ በየስፍራው ጦርነትን ይቀሰቅሳል። ቀይ ፈረስ ይወጣል። ሁለተኛው ማህተብ ሲፈታ ቀይ ፈረስ ይወጣል። ከምድር ላይ ሰላምን ይወስዳል፣ በየስፍራው ጦርነት ይቀሰቅሳል። አንድ ነገር ነግሬያቸዋለሁ። የማህተቡ ፍርዶች የታላቁ መከራ አጠቃላይ ሁኔታ ነው የሚያሳዩት። ሐሰተኛው ክርስቶስ ከመጣ በኋላ ከዛ ቀጥሎ የሚሆነው ሁለተኛው ማህተብ ሲፈታ ቀይ ፈረስ ይወጣል። ቀይ ፈረስ የጦርነት ምልክት ነው፣ የደም ምልክት ነው። ስለዚህ ሰላምን ከምድር ላይ ይወስዳል፣ ጦርነትን በየስፍራው ይቀሰቅሳል። እርስ በርስ ሰዎች እንዲገዳደሉና እንዲተራረዱ ያደርጋል። በሰዎች መካከል አለመተማመንን ያመጣል። ያን ጊዜ ታላቅ የሆነ ጥፋት ይሆናል። ኦኬ፣ ሶስተኛው ማህተብ ሲፈታ በሉ። አሁን ሁለተኛው ማህተብ ሲፈታ ቀይ ፈረስ ወደ ዓለም ይወጣል። ከዛስ ከምድር ላይ ሰላምን ይወስዳል፣ በየስፍራው ጦርነት ያደርጋል ካላችሁ የሁለተኛው ማህተብ ዋና ጉዳይ አገኛችሁ ማለት ነው።
አገኛችሁ ማለት ነው። ሶስተኛው ማህተም ሲፈታ ጥቁር ፈረስ ወደ ዓለም ይወጣል ይላል። በማህተም ፍርዶች ውስጥ ፈረሶቹን ተከትለው የሚመጡት ታላቅ መከራና ስቃይ ሰቆቃ ነው። ክራይስትን ተከትለው የሚመጣው ሰላምና ጽድቅ ነው። ስለዚህ ማህተሞቹ በተፈቱ ቁጥር ኤክስፔክት ማድረግ ያለባችሁ ነገር ምንድነው? ፈረሶቹን ተከትሎ የሚመጣ ፍርድ አለ፣ ስቃይ አለ፣ ሰቆቃ አለ። ስለዚህ የመጀመሪያው ነጭ ፈረስ ወጣ። ከዛስ እሱ ጦር ይዟል እና ቀጠለና ቀይ ፈረስ ወጣ። ሰላምን ከምድር ይወስዳል፣ ጦርነት በየስፍራው ያደርጋል። ሶስተኛው ፈረስ ጥቁር ፈረስ ይወጣል። ሶስተኛው ማህተም ሲፈታ እነዚህ ማህተሞች ሁሉ ሲፈቱ አይታችሁ ከሆነ መጀመሪያ ላይ ዮሐንስን በነጎድጓድ ድምፅ ናና መተኢ ብሎ የሚለው ከአራቱ እንስሳት አንዱ ቀጥሎ ለሁለተኛው ማህተም ዮሐንስን ይለዋል፣ ለሶስተኛውም ይለዋል። እሱም ማስታወስ ታነቡት ተገቢ ስለሆነ አሁን ይሄ በሶስተኛው ማህተም ሲፈታ ወደ ዓለም የሚወጣው ጥቁር ፈረስ ከሌሎቹ ከሁለቱ በተለየ በእጁ ሚዛን ይዟል። በእጁ ሚዛን ይዟል ይላል። ወራጆቼ በብሉይ ኪዳን ሚዛን በሚዛን ለክቶ ምግብ መመገብ የረሃብ ማሳያ ነው። የረሃብ ምልክት ነው። በሚዛን መዝኖ ምግብ መመገብ ዘሌዋውያን መጽሐፍ 26 ቁጥር 25 እንደዚህ ይላል። የእህላችሁን ድጋፍ በሰበርኩ ጊዜ 10 ሴቶች እንጀራቸውን በአንድ ምጣድ ይጋግራሉ፣ በሚዛንም መዝነው እንጀራችሁን ይመልሱላችኋል፣ በበላችሁም ጊዜ አትጠግቡም። ስለዚህ አሁን ተመልከቱ፣ ሁለተኛው ማህተም ሲፈታ የወጣው ቀይ ፈረስ ነው። ቀይ ፈረሱን ተከትሎ ደግሞ የሚመጣው እንቅስቃሴ ምንድነው ካላችሁኝ፣ ከምድር ላይ ሰላምን ወስዶ ጦርነት ማድረግ ነው። ከጦርነት ቀጥሎ የሚከነው ነገር በምድር ላይ ረሃብ ነው። ለምን? በጦርነት ጊዜ ገበሬ አያርስም፣ ካላረሰ አያመርትም፣ ካላመረተ እጥረት ይኖራል። ስለዚህ አሁን ቅብብሎች ነው ጉዳዩ። ዓለም በመጀመሪያ ሰላሟን አታ በጦርነት ትመታለች። ከዛ ቀጥሎ ከጦርነት የተረፈው በረሃብ ይመታል። ይሄ የሚያሳያችሁ እንደዚህ ነው። አንድ ርቦ ስንዴ በአንድ ዲናር፣ ሁለት ተኩል ርቦ ስንዴ በሁለት በሶስት ዲናር ብሎ ገብስ ይናገራል። በአጭር አማርኛ አንድ ዲናር የአንድ ቀን ሰራተኛ የቀን ደሞዙ ነው። ይሄ ማለት ነው ሰው ቀኑ ሙሉ ሰርቶ ምግብ ለቤተሰቡ አፎርድ ማድረግ ያቅተዋል። ቤተሰቡ መመገብ ያቅተዋል። ለምን? ሾርቴጅ ስላለ፣ እጥረት ስላለ፣ የኑሮ ውድነት ስላለ፣ ኢንፍሌሽን ስላለ። በሶስተኛው ማህተም ምድር የምታስተናግደው እንቅስቃሴ ረሃብ ነው። በሁለተኛው ጦርነት ነው። በመጀመሪያው በእውቀቱ፣ በንግግሩ፣ በፖለቲካ፣ በሃይማኖትና በኢኮኖሚ የበላይነት ያገኘውና ክርስቶስን መስሎ የሚመጣውን ሐሰተኛውን ታስተናግዳለች። አሁን ነግሬያቸዋለሁ። ፈረሶቹ ፈጣን እንቅስቃሴን ያሳያሉ። ፈረሰኞቹ እንቅስቃሴውን የሚቆጣጠሩ ናቸው እንዳልኳችሁ። አሁን በዘመን መጨረሻ በታላቁ መከራ ጊዜ ኤክስፔክት ማድረግ ያለባችሁ ሙቭመንት ነው። የመጀመሪያው ሙቭመንት በእውቀቱ፣ በገንዘቡ፣ በኃይሉ፣ በውትድርና፣ በንግግሩ ዓለምን ያስደነቀና ያስገረመ ክርስቶስን ኢሚቴት የሚያደርግ ግን ያልሆነ እውነተኛና ታማኝ ያልሆነ ሐሰተኛ ይገለጣል። የዛን ጊዜ ዓለም ሁሉ ከክብሩ የተነሳ ይሰግዳል፣ ለአውሬው ይሰግዳል። ማን ይመስለዋል ብሎ ይሰግዳሉ። ይገርማቸዋል። በዚህ ጊዜ ቀጥለን እናያለን። በመቅደስ ምስሉን ያኖራል። በእግዚአብሔር መቅደስ ሰዎች ለሱ ዕጣን ያጥናሉ፣ ተንበርክከው ይሰግዳሉ፣ አምልኮ ያቀርቡለታል። የተመረጡ ጥቂቶች ያኔ ነው አይናቸው የሚበራው ሐሰተኛ እንደሆነ የሚገባቸው። ከዛ ቀጥሎ የሚሆነው እንቅስቃሴ የጦርነት ነው። ከዛ የረሃብ ነው፣ ኢንፍሌሽን ይሆናል። ግን ይገርማቸዋል። ሶስተኛው ማህተም ሲፈታ የሚወጣው ጥቁር ፈረስ በእጁ ሚዛን ይዟል። እህል መዝኖ መብላት ረሃብን ያሳያል ካልኳችሁ፣ እዚህ ቦታ ላይ የምትመለከቱት አንድ እንዳይነካው የታዘዘው ጉዳይ አለ። እሱም ዘይትና ወይን ጠጅ ነው። ዘይትና ወይን ጠጅ ነው። በመሰረቱ ሌላ ያልነገርኳችሁ ይሄ ፈረሰኛው ክርስቶስ እንዳሉ ለምታዩት ክርስቶስ ትእዛዝ ሰጪ እንጂ ትእዛዝ ተቀባይ አይደለም። እዚህ ቦታ ላይ ፈረሰኛው ትእዛዝ ሲቀበል ታያላችሁ እንጂ ሲሰጥ አታዩም። ስለዚህ ክርስቶስ አይደለም እና ሶስተኛው ማህተም ሲፈታ ጥቁር ፈረስ ይወጣል፣ በእጁ ሚዛን ይዟል። ይሄ ደግሞ ዘይትንና ወይን ጠጅን እንዳይነካ ተከልክሏል። ይሄ የሚያሳየው ሁለት ጉዳይ ነው። አንደኛው ዘይትና ወይን ጠጅ በዛን ጊዜ መድኃኒት ነው። ሌላው ደግሞ ሀብታሞች ግን ገንዘብ ያላቸው እጥረት ቢኖርም ብዙ ድሃ
ብዙ ህዝብ በረሃብ በጦት ምክንያት ቢሞትም ጥቂት ሀብታሞች የተወሰነ እየገዙ ይቀጥላሉ። መጽሐፍ እንደዚህ አለ፣ በሰማይ በምድር ከምድር በታች አለ። የታመልጣለህ እሱ እና ሶስተኛው የኢንፍሌሽን የኢኮኖሚ ውድነትና ረሃብ ይሆናል። አራተኛውና የመጨረሻው ባይዘው አምስተኛው ማህተም የረፍት ጊዜ ነው ለምድር የሚሆነው። አራተኛው ማህተም ሲፈታ ሐመር ፈረስ ወደ ዓለም ይወጣል። ለመጀመሪያ ጊዜ ከሶስቱ ፈረሶች በተለየ መልኩ የፈረሰኛው ስም እዚህ ቦታ ይጠቀሳል። የፈረሰኛው ስም ሞት ይባላል። ሲኦልም ይከተለዋል ይላል። ሞት ይባላል። የመጀመሪያው ስሙ አልተጠቀሰም፣ ሁለተኛው፣ ሶስተኛው አልተጠቀሰም። አራተኛው ማህተም ሲፈታ ግን ወደ ዓለም የሚወጣው ፈረስ ሐመር ነው። ሐመር ፈረስ ላይ ያለው ደግሞ ስሙ ሞት ይባላል። እዚህ ጋር አላችሁ። እግዚአብሔር ቸርነቱን ከምድር ላይ ስለሚያነሳ ነው ባይዘው ዲያብሎስና ጭፍሮቹ እንደፈለገ በምድር ላይ መሆን መብት የሚያገኙት። አሁን ተመልከቱ፣ አራተኛው ማህተም ተፈታ፣ ሐመር ፈረስ ወጣ። ፈረሱ ላይ ያለው ደግሞ ስሙ ሞት ይባላል፣ ሲኦል ይከተለዋል ይላል። ጉዳዩ ቅብብሎች ነው። በመጀመሪያው ዓለም የምታስተናግደው እንቅስቃሴ ሐሰተኛውን ክርስቶስ እንቅስቃሴ ነው። ይህን ተከትሎ ፍጥረት ሁሉ ለእውቀቱ፣ ለንግግሩ፣ ለገንዘቡ፣ ለሀብቱ፣ ለውትድርናው ጠቅላላ ይሰግዳል። ማን ይመስለዋል እሱ ማን ይዋጋል ብሎ ሰሚት ያደርጋሉ። ልክ ይህን እንቅስቃሴ ተከትሎ የሚመጣው ረሃብ ነው። ምክንያቱም የማይቀበሉትና ጥቂት ያልተቀበሉ ስላሉ እነሱ ሊያሳዳቸው ሊገላቸዋል። እውነተኛ ካራክተሩ ይገለጣል። የዛን ጊዜ እሱን ተከትሎ የሚመጣው ጦርነት ነው። ከጦርነቱ ቀጥሎ ምድር ጦርነት ካስተናገደች ቀጥላ የምታስተናግደው የኑሮ ውድነት ኢንፍሌሽን እና ረሃብ ነው። ቀጥሎ የሚመጣው ደግሞ ዓለም የምታስተናግደው ረሃብ ነው። ከረሃቡ ቀጥሎ የሚመጣው ጉዳይ ምንድነው ካላችሁኝ ሞት ነው። ከጦርነት የተረፈው በረሃብ ያልቃል። ከዛ ቀጥሎ የሚመጣው የተወሰነ ጥቂት አፎርድ እያደረገ ገንዘብ ያለው የተወሰነ እየከፈለ ይቀጥላል። ይገርማቸዋል። እዚህ ጋር ግን ደስ ይላል። አራተኛው ፈረስ ላይ የሚቀመጠው እንቅስቃሴውን የሚቆጣጠረው ስሙ ሞት ነው እና የሚከተለው ደግሞ ሲኦል ነው አለ። ይሄ በከፍተኛ ሁኔታ ከዓለም 1/4 የሚሆነውን ህዝብ እንዲከድል ስልጣን ይሰጠዋል። 1/4 ማለት መሰላችሁ? በአንደኛ ዓለም ጦርነት 40 ሚሊዮን ሰው ሞቷል። በሁለተኛ 75 ሚሊዮን ሰው ሞቷል። 1/4 የዓለም ህዝብ ማለት በዛሬ ስታቲስቲክስ ከሆነ የዓለም ህዝብ 7.957 ቢሊዮን ህዝብ ነው። የዚህ 1/4 ማለት ኒርቱ 2 ቢሊዮን ህዝብ ነው። አራተኛው ማህተም ሲፈታ ወደ 2 ቢሊዮን ህዝብ ያልቃል። ወዳጆቼ 2 ቢሊዮን ትንሽ እንዳልሆነ የምታውቁት በሁለተኛው ዓለም ጦርነት 75 ሚሊዮን ነው ያለቀው። ለ2 ቢሊዮን ስንት መቶ ሚሊዮን እንደሚቀረው ማስላት ከፈለጋችሁ 925 ሚሊዮን እንኳን ብታሰሉ 1 ቢሊዮን እንኳን ለመግባት 925 ሚሊዮን ሰው ያስፈልጋል። ቀላል ዞር ለሚያልቀው የሮማ ጢባሪዮስ ቄሳር ደስ ያለውን እየገደለ ደስ ያለውን እየፈታ ግማሹን በዘይት እየጠበሰ ባውሬ እያስበላ እንደፈለገ በእስያ የሚገኙ 7 አብያተ ክርስቲያናት እያመሰ ከመቼ ዛሬ ወይ ነገ መጥቶ ያጠፋናል ለሚሉ ለነዚህ በእስያ ለሚገኙ አብያተ ክርስቲያናትና አማኞች ዮሐንስ ይህን የራእይ መጽሐፍ ሲልክላቸው ይሄ አሁን እነሱ ያሉበት ገና የምጣር መጀመሪያ ነው። የጸጋውንና የምሕረቱን መጠን የከፉትን ሰዎች እግዚአብሔር በምን አይነት ሁኔታ እንደሚቀጣቸው ሲያዩ፣ ከዚህ ጥፋት እንዳመለጡ ሲያዩ፣ ወላጆቼ በክርስቶስ ኢየሱስ ያመኑ በቤተ ክርስቲያን ሶማ ውስጥ የገቡ አካል ውስጥ የገቡ ከ7ቱ የመከራ ዘመን በፊት በመንፈስ ቅዱስ ይወሰዳሉ። ይሄንን ጉዳይ አያዩም። ይሄን ጉዳይ የሚመለከቱት ከሰማይ ወደ ምድር ሆነው ነው። የዛን ጊዜ እንደዚህ ይላሉ፣ እንኳን ተከተልኩት፣ እንኳን አመንኩት። ለመሰለ እውነተኛውን ክርስቶስ የተከተላችሁት ባለጠግነቱን አይታችሁ ሳይሆን እርቃኑን አይታችሁ ነው። ሐሰተኛው ክርስቶስ ግን ብዙዎችን የሚያስከትለው በባለጠግነቱ ነው፣ በክብሩ ነው፣ በወታደርነቱ ነው። ጌታን ግን ያመናችሁት እናንተ አንድ ወታደር ሳይኖረው ነው። እንኳን አመናችሁት አሜን ይባላል። ይሄን አታዩትም። ይሄ ቤተክርስቲያን አታዩ።
ወደ ሰማይ ትወሰዳለች። በምድር የሆነ ያለው አስጨናቂና ከባድ ነገር ይሆናል። የዛን ጊዜ ቀናቶቹ ጥቂት ባይሆኑ አለ መጽሐፍ የሰው ልጅ ባልተረፈ ነበር፣ የሚከለክለው አይኖርም ነበር። ወዳጆቼ አስተያየው ክርስቶስ እኮ በሚገርም ሁኔታ እኮ በእውቀቱ፣ በንግግሩ፣ በሀብቱ፣ በኢኮኖሚ ማለት በፖለቲካ በብዙ ጉዳይ እኮ ዓለምን አንበረከካል። ይገርማቸዋል። እውነተኛው ክርስቶስ እኮ ስታዩት ምስኪን ወታደር ተከታይ የሌለው ሸበጥ ያደረገ አሳ አጥማጅ ምንም የሌላቸው ምስኪን ሰዎች የሚከተሉት ደህና ቤት እንኳን የሌለው ደግሞ የሃይማኖት መሪዎች የገፉት የዓለም ፖለቲከኞች ያልተቀበሉት ፖለቲከኞች ለስልጣናቸው ሲሉ አሳልፈው የሰጡት የጨከኑበት እኮ ነው። ሐሰተኛው ክርስቶስ ደግሞ በፖለቲከኞች በጣም የሚከበብ የሃይማኖት መሪዎች በጣም የሚያንቆለጳጳሱትና የሚያደንቁት ነው። የዛን ጊዜ እምነታችሁ የሚገርመው የዛን ጊዜ ነው። ስታዩት ይገርማችኋል። በእውነተኛው ለዚህ እኮ መጽሐፍ ሲናገር እኔ በአባቴ ስም መጣሁ አለ ጌታ በዮሐንስ ወንጌል ላይ አልተቀበላችሁኝም፣ እሱ ግን በራሱ ስም መጣ ተቀበላችሁት አለ። ይሄ አይሁዶችን ነው ገደሉት፣ ምሕረቱን ገፉ፣ ጸጋውን ችላሉ። ቀናቶቹ ጥቂት ባይሆኑ የሰው ልጅ ባልተረፈ ነበር አለ። በሰባቱ ዓመተ ክርስቲያን መሪዎች፣ በሰባቱ ዓመተ ክርስቲያን ውስጥ ላሉ አማኞች ይህ አስደናቂ ጉዳይ ነው። እንዴት እምነታቸው ሊፍታፕ እንደሚያደርገው ማለት እንደዚህ እኮ ብለው ያስባሉ። ጢባሪዎስ የወደደውን ከገደለ የፈለገውን ካኖረ አልቲሜት ፓወር ያለው ጢባሪዎስ ቄሳር ነው ወይስ አምላካችን ነው? እንግዲህ ጢባሪዎስ እንደፈለገ የሚያደርገን ከሆነ ቄሳር እንደፈለገ የሚያደርገን ከሆነ ማመናችን ምኑ ላይ ነው? ጌታ መከተላችን ለሚሉ ሰዎች አራተኛው ምዕራፍ ላይ እንደዚህ ይላቸዋል። ሰማይ ተከፍቶ ዙፋን አለ፣ ዙፋኑ ላይ ተቀማጭ አለ። ተቀማጩ ደግሞ እጅግ ንጹህ እጅግ ብርቱ ነው። በእጁ መጽሐፍ ይዟል። የዘላለም እቅድ ባለቤት ነው። እውቀቱ ውድቀት የለውም። በአንድ ጊዜ የዘላለሙን ያውቃል፣ የዘላለሙን ደግሞ በቅጽበት ያውቃል ይላቸዋል። እና እነዚህ ሰዎች እንዴት ልባቸው እንደሚሞቅ መጽሐፉ ሲነበብ ታውቃላችሁ። ይሄን መጽሐፍ የሚያነበው የሚሰሙትና የሚጠብቁት ብፁዓን ናቸው እንደሚል መጽሐፉ በጉባኤ መሃል የሚነበብ ነው። እና ቅዱሳን ሁሉ እንደዚህ ተቀምጠው ስድስተኛው ምዕራፍ ላይ ደርሰው ያነባሉ። የታረደው በግ ከሰባቱ ማኅተም አንዱ በፈታ ጊዜ ነጭ ፈረስ ወደ ዓለም ይወጣል። ከዛስ ቀይ ፈረስ ይወጣል፣ ጥቁር ፈረስ ይወጣል። በዚህ ጊዜ ግን ቤተክርስቲያን፣ በዚህ ጊዜ ግን እናንተ አማኞችና ቅዱሳን በምድር ላይ አትገኙም። እንዴት? መንፈስ ቅዱስ ቤተክርስቲያንን ወደ አባቱ ወስዶታል። ለዚህ ነው መጽሐፉ ሲፈታ የሰው ልጆች ዕጣ ፈንታ የዓለም መጨረሻ ይታወቃል። ዓለም ሰይጣን የዚህ ዓለም ገዢ ሆኖ አይቀርም። እና ለዚህ ነው መጨረሻችሁን ያወቃችሁ ደስ ያላችሁ በክርስቶስ መሆናችሁ። ለጊዜው በልዩ ልዩ መከራ በልዩ ልዩ ፈተና ልታልፉ ትችላላችሁ። ግን ማንም በጥበቡና በችሎታው የማያመልጠው ዓለም እስከ ዛሬ ድረስ አስተናግደው የማታውቀው እጅግ ጭንቅ ዓለም በእውቀቷ በጥበቧ በቴክኖሎጂዋ መንግስታት ሊፈቱት የማይችሉት የመከራ ዝናብ ታስተናግዳለች። የዛን ጊዜ እንኳን የእግዚአብሔር ፍርድ ተገልጦ አይደለም በምሕረትና በጸጋ ዘመን ኮቪድን እንኳን መቆጣጠር አቅቷቸው እንዴት እንደተንቀጠቀጡ ታስታውሳላችሁ። ሰው በየቤቱ እንዴት እንደረገፈ። ያኔማ ጉዳዩ ከባድ ይሆናል፣ ሲሪየስ ይሆናል። ወዳጆቼ እንኳን አመንኩት እንኳን ተከተልኩት። ከዛ ሁላችሁ የመጨረሻው አምስተኛው ማኅተም ሲፈታ ከመሠዊያው በታች ያሉ ቅዱሳን እስከ መቼ ደማችን ፈሶ ይቀራል? አትበቀልልንም ወይ ብለው ይጮኻሉ። የዛን ጊዜ ከመሠዊያው በታች ላሉ ቅዱሳን ደማቸውን ላፈሰሱ ለእያንዳንዳቸው ነጭ ልብስ ይሰጣቸዋል። አሁን ቅዱሳን ጸሎታቸው የሚመለስበት ጊዜ፣ እግዚአብሔር ደማቸውን የሚበቀልበት ጊዜ፣ በአንበሳ እንደተበሉ በዘይት እንደተቀቀሉ በአውሬ እንደተበሉ አይቀሩም። እና ፖሊካርፕ ሌሎቹን ማየት ትችላላችሁ፣ አይቀሩም። እና ቅዱሳን ሊመጣ ያለ ጥፋት አለ። ዓለም እንደዚህ እንደቀለደች አትቀጥልም። ዓለም እንደዚህ እንደቀለደች አይቀጥልም። አሁን የምትሰሙት በቴሌቪዥን፣ በሬዲዮ፣ በጋዜጣ፣ በማህበራዊ ሚዲያ የምጣረው መከራ አይደለም። ፕሮቫውን ነው የምታዩት። ገና ሊመጣ ያለ ታላቅ ቁጣ አለ። ይሄን ቁጣ ሰው በክርስቶስ ካልሆነ ሊያመልጠው አይችልም።
በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል መጽሐፍ። እናንተ ግን በክርስቶስ ሆናችሁ በመንፈስ ቅዱስ ኃይል ከሰባቱ የመከራ ዘመን በፊት ቤተክርስቲያን ወደ እግዚአብሔር ትወሰዳለች። እዚህ ውስጥ ነው ያለው የሚል ሰው ከፍ ያለ እልልታና ጭብጨባ ያቀርባል። ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ